በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለልዑል እግዚአብሔር ክብር ምስጋና ይሁን። እግዚኦ መሐረነ ክርስቶስ። ምን እናድርግ? የሉም። ለማንኛውም ልዑል እግዚአብሔር አምላክ በቸርነቱ መርጦ የሾማችሁ ንጹሐን አገልጋዮቹ አየንተ እግዚአብሔር ካህናት ከያላችሁበት በረከታችሁ ይድረሰን። እንዲሁም ልዑል እግዚአብሔር በረጅም ዕድሜ ያከበራችሁ፣ በሽበት ያከበራችሁ፣ በዕድሜ ያበለጸጋችሁ እናቶችና አባቶች፣ ወንድሞችና እህቶች፣ የነገው ተተኪ ሕፃናት ምስጋና ይግባው ለስም አጠራሩ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? በቸርነቱ የጠበቀን እችን ዕድሜ ያደለን ዛሬ ዋለት ያደረሰን ከማናውቀው አደጋ ይሰወረን። ቸርነቱ የማያልቅበት ልዑል እግዚአብሔር አምላካችን ክብር ምስጋና ይድረሰው። የምንቆይባትን ጊዜ እንዲባርክልን፣ አንደበቴን የተከናወነ እንዲያደርገው፣ ለመሰማማቱ እንዲያበቃን፣ አስተምሮ በአእምሮ እንዲመልሰን ቸርነቱ የማያልቅበት ጌታ ከእኛ ጋር ይሁን። የዕለት ጎርስ የዕለት ልብስ ያልነፈገን፣ ማደሪያ ያልነሳን፣ የሰው እጅ ያላሳየን፣ በተዋህዶ እምነታችን ያጸናን፣ እመቤታችንን ፍቅሯን በልቦናችን ስሟን በአንደበታችን ያጸናልን ጌታ፣ እሱንም የምናውቅበት አእምሮ የሰጠን ጌታ ክብርና ምስጋና ለሱ ይሁን። አይነ ልቦናችንን ያብራው፣ እዝነ ልቦናችንን ይክፈተው። እሺ ወንዶቹ አንዴ ቆም ትሉልኛላችሁ። በሉ ሙሉት፣ ወደዚህ ሙሉት፣ ወንበሩ ወደዚህ፣ ቶሎ ወደዚህ ለፉ። እላይ ያላችሁ ውረዱት፣ ወንዶቹ ብቻ በጠን ስርዓት ሙሉት። የሚመጣው ከወዳ እየሞላ የምታስተናግዱ ሰዎች እላይ አይቀመጥ። ይሄ ወንበር ሳይሞላ እላይ አይቀመጡ። እዚህ ጋር እሱ ጋር ያላችሁ አለፍ በሉና ባዶ ወንበር ካለ አስገቡ። ከሌለም በቃ እዚህ ጋርም እየደረጃው ላይ እዚህ ብትቀመጡ ትችላላችሁ። እዚህ ደረጃው እዚህ እንትኑ ላይ በረንዳው ላይ ሁኑበት፣ ተቀመጡበት። እዚህ ጠርዝ ላይ ወደታችሁ ውረዱ ነው። መንገዱን ለቀቅ አድርጉ። እዚህ ቦታ የሚነገረው እግዚአብሔር ቃል መንገዱን ለቀቅ አድርጉ። ክፍት ይሁን ማለት ቶሎ አለፍ ሙሉት። ይሄማ አይቀመጥ። ቶሎ ሙሉት፣ እሱ ፈተን ሙሉት። ባዶ ወንበር እንዳይኖር እለፍ እናቴ ልጅ ፈተን በሉ። ስርዓት አስይዙ። ለምን ባዶ ሆነ? ያዩ ሙላት እሱ ጋር እንዴት ያልፋል? የሚመጣው አይደለም ያኛውን ነው የምልህ። ከኋላ ሙላው። ባዶ ወንበር እንዳይኖር። የሚመጣው ከወዳ እየለጠቀ ይሄድ። ባዶ እንዳይሆን እለፉና ተቀመጡ። ባዶ ወንበር እንዳይኖር። ከላይም ውረዱና ሙሉት። ስርዓት ይኖረን። ምንድነው የገዛችሁትን በሉ ተቀመጡበት። አይደለም እንዴ? እግዚአብሔር ከኛ ጋር ይሁን። የአባቶቻችን አምላክ አይለየን። በተደጋጋሚ ተገናኝተናል። ማስታወሻ ያዙና ነው ብያለሁ። የሚወረወረ ኃይለ ቃል አለ። የምንናገረው እውነት ነው። እውነተኛ ቦታ ቆመን ነው የምንሄደው። አባቶቻችን እውነት ነው ትተውልን የሄዱት። ከተውልን እውነት አንድ ነገር ማዛነፍ አንችልም፣ መጨመርም አንችልም፣ መቀነስም አንችልም። ረዘመ እናሳጥር፣ አጠረ እንቀጥል፣ በዛ እንቀንስ፣ ማንም አይችልም። መንፈስ ቅዱስ የሰራውን ማንም ማስተካከል አይችልም። ያለውን ነው የምንነግራችሁ። የአባቶቻችን አምላክ ከኛ ጋር ይሁን። መዝሙር 59 ከ4 እስከ 5 ወሀብኮሙ ትእምርተ ለእለ ይፈርሁከ ከመ ያምስጡ ገጸ ቀስት ወይደሃኑ ፍቁራኒከ። ከዚህ ርዕስ በኋላ ከዚህ ዳዊት በኋላ ነው ርዕስ የምሰጣችሁ። የእናቴ ልጅ ትርጓሜ ነቢየ ልዑል ዳዊት አባቱ እሴይ ማስታወሻ ያዛችሁ። እናቱ ሁብሌ ነው የምትባለው። የዳዊት እናት ኢትዮጵያዊ ናት። ዘርን አይመለከትም። ዘር ከተነሳ ዘር አብርሃም፣ ዘር አዳም፣ ከዚህ ውጪ በዘር የሚጠራ የለም። የሀገር ስም የት እንደምትኖር መናገር እንጂ ለዘር መጠሪያ አይሆንም። አእምሮ ላላቸው ሰዎች
ዘር አዳም ዘር አብርሃም የታደለች እዚች ንዋየ ቅድሳቱን ያስቀመጠባት የታደለች ሀገር እዚች ተቀደሰች። ከገነት 4 ወንዞች አንዱ ወተት የሚፈልቀው ከኢትዮጵያ መሬት ነው። ገዮን እኮ ወተት ነው። ገነት ያለች ብሔረ ብፁዓን ብሔረ ሕያዋን በኢትዮጵያ መሬት የኖህ መርከብ እዚህ ያረፈችበት የአዳም አጽም ያለበት እና ወገኖች ለማንኛውም እግዚአብሔር ከኛ ጋር ይሁን። ሙሉ መስቀል ያለባት ሀገር እዚህ የተወለደች ናት። የተባረከች ልጇ ዳዊት ከተባረከ ማህፀን ወጥቶ በጣቶቹ የታደለ ጣት እኛ እጅ በቻይና መርዝ ሲጋይ ይውላል። ስር እየማስን ጉቦ እየበላን አራጣ እያበደርን በጤፉ አሸዋ በወተቱ ውሃ አቤት አቤት በሜትሩ በሰነድ በፋክቱሩ አቤት በሽሮው ኖራ በበርበሬ ውሃ እርጥብ በርበሬ እየሸጥን ያልታደለ የቻይና መርዝ አዘዘበት። ምን ይቀጥል ይሆን? የታደለ ክንድ መሰንቆ መታበት። ያ ዳዊት ከተባረከ ማኅፀን የወጣ የዘመረው መዝሙር ከወንድሞቹ ሁሉ ታናሽ የሆነ በጎች እንደጠበቅክ አትቀርም ሕዝቤ እስራኤልን ትጠብቃለህ ተብሎ እግዚአብሔር በሾመው ካህን ተቀብቶ የነገሰ ንጉሥ። ነገስታት ሲነግሱ በወይራ ዘይት ተቀብተው ጸሎት ተጸልየው መንፈስ ቅዱስ ሲያርፍበት ይፈላል ከቀንዱ ዘይቱ። ያን ተቀብተው ሕዝብን የሚመሩ ይመረጡ ነበር። ሁለተኛ በአዲስ ኪዳን ለክርስትና ብቻ ነው የሚያገለግለው ቅባ ቅዱስ። ለሕመምተኛ ቅብአ ሜሮን። ልግባ ወደ ነገሬ ትርጓሜ ወሀብኮሙ ትእምርተ ለእለ ይፈርሁከ ለሚፈሩህ ምልክትን ሰጣቸው። አንድም ለሚፈሩህ ለሚወዱህ ለሚያመልኩህ መስቀል ምልክትን ሰጣቸው። አንድም ለሚፈሩህ ለሚያመልኩህ ለቅዱሳን በዚያች በባቢሎን በረሃ ወድቀው ለነበሩ ሚጠትን ማለት ወደ ሀገራቸው በሰባ ዘመን መመለስን ሰጣቸው። ዳንኤል ምዕራፍ 5 ከ30 ወይም ከ1 እስከ 31 አንብቡት። ከማያምስጡ እምገጸ ቀስትም ቢል ይችላል። አስተውሉ። ከቀስት ፊት ያመልጡ ዘንድ ቀስት ታውቁ እንደሆነ ነገር ሲፈልግ ሰውየው ደጋኑን ወደ ራሱ ያደርገዋል። አውታሩን ማን ነው? የእናቴ ልጅ አውታሩን ማን ነው? ሰላም ሲፈልግ ደጋኑ ወደ እሱ ይሆናል፣ አውታሩ ወደ ሌላ ያደርገዋል። ጠብ ሲፈልግ ግን አውታሩን ወደ ራሱ ያደርግና ደጋኑን ወደዛ ያደርገዋል። ቀስቱን የለቀቀው እንደሆነ የፈለገውን መርዝ ቀብቶ ጠብ ያደርግበታል። አይታችሁ እንደሆነ ኖህን ቃል ኪዳን ሲገባለት በዚህች በአረንጓዴ ቢጫ ቀይ ሰማያዊ ናት። ምድራዊ መስሏቸው እግዚአብሔር በሰራው ነገር ላይ እንጨምር እያሉ አሳራቸውን እያበዙ ነው። ምንም ነገር አይጨምርበትም። እንዳለ ተቀብለው በመሐላ አቆይተዋታል። እስካሁን ሰማያዊ ናት፣ ሰው ሰራሽ አይደለችም። እግዚአብሔር አምላክ ሰላምን ሲሰጠን ከዚህ በኋላ ምድርን አላጠፋም ሲል ደጋኑን ወደ ራሱ አድርጎ አውታሩን ወደ ምድር አድርጎ ለዘላለም ምድርን ላላጠፋት በውሃ ብሎ ቃል ኪዳን ሰጥቶታል። በ2885 ዓመተ ዓለም ጥቅምት 27 ቀን ጋዛ ላይ 3ቱ አባቶች ዘራቸውን ሰብስበው ተማምለው በመቀነታቸው በሻሻቸው በነጠላቸው ጫፍ ከፍ አድርገው በዛፎች ላይ ተራራ ላይ ጥቅምት 27 ቀን ጋዛ ላይ ሰቅለዋታል ተማምለው። ከዚህ በኋላ እግዚአብሔር አምላክ እነሆ ምድርን እንስሳውን አራዊቱን አላጠፋም ብሎ ቃል ኪዳን አድርጎ ምሎታልና እኛም ከእንግዲህ ላንለያይ አንድ ስጋ በአባት አንድ በሃይማኖት አንድ በእናት አንድ ነንና እንግዲህ አንለያይም ወንድማማችንን ብለው የተማማሉባት ናት። ከእግዚአብሔርም መሐላ አለባት። ሴም ካም ያፌትም ዘራቸውን ሰብስበው ጋዛ ላይ ቀራንዮ ላይ ማለት ነው ጋዛ ያለ ተማምለውባታል።
እችን አረንጓዴ መሐላ አለበት። ይብላኝለት እችን መሐላ ላፈረሰው መሐላውን ያፈረሰ የኖህ ዘር አይደለሁም ነው ያለው። የኖህን ዘር ካደ እግዚአብሔር ካደው። አስተውሉ። ስለዚህ ከመከራ ያመልጡ ዘንድ መስቀል ምልክትን ሰጣቸው። ወይዳኑ ፍቁራኒከ ወዳጆችህ እንዲድኑ ለሚፈሩህ ለሚያመልኩህ መስቀል ምልክትን ሰጣቸው። አንድም ለቅዱሳን አላቸው። በዚያ በምድረ በዳ በባቢሎን ወድቀው የነበሩት በመካከላቸው አናንያ አዛርያ ሚሳኤል አሉ። ዳንኤል በ80 ዓመቱ እዛው አርፏል። ለወገኖቼ ድህነተ ነፍስ ምልክት የሚሆን ድህነተ ሥጋ ምልክት የሚሆን መስቀል ምልክትን ሰጣችሁ። ስታማትቡ በሥርዓት አማትቡ። ሁለት ጣታችሁን እጥፍ ታረጉና ሁለቱ አውራዎች ይገናኛሉ። አመልክቼ መሃል ላይ ይሆናል። ቀጥታ ከግንባር ወደ እምብርት ከግራ ወደ ቀኝ ነው እንጨርሰው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ልዩ ሶስትነት። አንድ ሁለት ሶስት ብለን የምንቆጥረው ሶስትነት አይደለም። ይህ ሶስትነት ልዩ አንድነት። አንድ ብለን እንደምንቆጥረው አንድነት አይደለም። አንድ እንዳንል ሶስት ናቸው፣ ሶስት እንዳንል አንድ ናቸው። በባህሪ አንድ፣ በመለኮት አንድ፣ በአካል ሶስት። ሶስትነታቸው ባህሪያቸውን አይከፍለውም፣ አንድነታቸውን አይነጣጥለውም። አንድነታቸው ሶስትነቱን አይጠቀልለውም። ከአእምሮ በላይ ነው። በቅድስት ሥላሴ ብላችሁ አማቱ። በኢየሱስም ከመናፍቅ ጋር አይበሉ ይጠጡና አይባል። ኢየሱስ ማለት መድኃኒት አይደለም ማለት ጲላጦስ ዕለተ ዓርብ ሲሰቀል መድኃኒት አይደለም ወይም የአይሁድ ንጉሥ አይደለም ብሎ ነው የጻፈው። ኢሳይያስና ኢያሱ ስላሉ አባቶቻችን እናስተምርበታለን ብለው ትተውታል። ስትጠሩ ጌታችን መድኃኒታችን ኢየሱስ ክርስቶስ የጌቶች ጌታ ነውና መድኃኒት ነውና በሥርዓተ አማትቡ። ያዥ ልጅ አንድ ሕፃን እንዳይንቀሳቀስ ውሰጅኔና ቶሎ ስነስጥ አንድ ልጅ ከቅፋችሁ እንዳይወርድ አባቶቻችን ያቆዩት ስራ ነው። የአባቶቻችን አምላክ ከኛ ጋር ይሁን። አንድም ለወዳጆች ለሚያፈቅሩ ለሚወዱህ ከመከራ ሥጋ ከመከራ ነፍስ ያመልጡ ዘንድ አሕዛብን ድል ይነሱበት ዘንድ አሕዛብ አጋንንትን ይቀጠቅጡበት ዘንድ መስቀል ምልክትን ሰጣቸው። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። ርዕስ እሰጣችኋለሁ። ወደ መስቀል ነው የምገባው። ነገ ቅድስት አርሴማ የታደለች ጣሊያናዊት ናት። እግዚአብሔር አድሏት ይህነት ልጅ የሰማዕትነት ክብሯን የተቀበለችበት የተሰየፈችበት ደሟ የፈሰሰበት ዕለት ነው። ጠዋት ይነገራቸዋል በታቦቱ ላይ ለምትገኙ እናቴ ልጅ ጽያም ጀምራለች። ማህሌቱን ተካፈሉ ወገኔ። እናቴ ልጅ ርዕሳችን እግዚአብሔር ባለ ጊዜ ጨርሰዋል። ቀጠሮውንም በቅርብ ከሰጣችሁኝ በቅርብ ተመልሼ ጨርሰዋል። ርዕሳችን ስራሽ ይከተልሽ ይላል። አስታውሻ ይዛችሁ ጻፉት። ስራሽ ይከተልሽ። መስቀልን በድምቀት አክብረነዋል። ከኋላ በ325 ዓመተ ምህረት የእናንተ 325 ዓመት ከተቀበረ በኋላ ነው የወጣው። ያስቆፈረችውም እሌኒ ንግስት ናት። ንግስት የሆነችውም በኋላ ነው። ክፍል አንድ ያንን የእሷን ታሪክ ተወዋል። እንዴት ሆኖ ኢትዮጵያ መጣ የሚለውን ብቻ ነው የምንማረው። የት ነው ያለው አሁን መስቀሉ? መጨረሻው ምንድን ነው የሚሆነው? ያንን ነው የምንማረው። ክፍል አንድን በቅርብ ጊዜ ከሰጣችሁኝ ከጠራችሁ መጥቼ ጨርሰዋል። የአባቶቻችን አምላክ ከኛ ጋር ይሁን። ርዕሳችን ስራሽ ይከተልሽ። ክፍል ሁለት ነው የምንማረው። እንዴት ሆኖ ወደ ኢትዮጵያ መጣ ነው ጥያቄው። እነሆ በመጀመሪያ ደረጃ ላነሳ የምፈልገው ታሪክ አለ። ሕርቃል የሚባለው ንጉሥ እግዚአብሔር አድሎት
በመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ በ150 ዓመቷ እሌኒ እዛው ኢየሩሳሌም ገዳማትን እያሰራች ኖራ ሁሉን ነገር አስተካክላ እዚያው እግዚአብሔርን ስታመሰግን ምርር ብላ 2 ጊዜ አለቀሰች። 2ቴም መጣች እመቤታችን። በ3ኛው መጣች። በክፍል 2 በታሪኩ መጣበታለሁ ከጠራችሁ። የእናቴ ጣፋጭ ታሪክ ነው። መጣ ሞት ከፊትሽ አይቆምም፣ በእኔ ፈቃድ ይኸው የልብሽ ምኞት ተፈጽሞልሻል። እናት አባቷ ነገረ መስቀሉን፣ ሞቱን፣ ትንሣኤውን፣ ልደቱን በደንብ ባድርገው በሕይወቷ አስቀምጠውላት ስለነበረ ጥሩ እርሾ በሕይወቷ ውስጥ ያ ይቆጫት ነበረ። መስቀል ተቀብሮ እንዴት ክርስቲያን ዝም ይላል ትል ነበር። በልጅነቷ በሕይወቷ የቀረጹላት ምንድነው የምታስተምሯቸው ልጆቻችሁ? መስቀል እኮ የወንድ በዓል አይደለም፣ የሴቶች በዓል ነው። እናቶቻችን እንኮራባቸዋለን። ክብር ምስጋና ይግባው። እናቱ ስትከብር ደስ የማይለው ካለ ይሙት፣ ሰው አይሁን። እናቶቻችን ቅዱሳን ናቸው። ነቢያት ቢወጡ ጳጳሳት ቢወጡ እንደነ ዳዊት እንደነ ዘርዓ ያዕቆብ እንደነ ላሊበላ ያሉ እንደነ ንጉሥ ሰሎሞን ያሉ ነገሥታት እኮ ከእናቶቻችን ማኅፀን ነው የወጡት። የወጣበትን ማኅፀን የሚያቆሽሽ ይቆሽሽ፣ የሚያዋርድ ይዋረድ። መርገመ ጌባል ዘዳግም 27 እናቱን የሰደበ እርሱ ይሙት ነው የሚለው። ይብላኝላችሁ ይሄ እናት ስትሳደቡ የምትውሉ እግዚአብሔር ይሁናችሁ። እናቱን የሚሳደብ እድሜ ይጠር፣ ስሩ ይነቀል፣ ዘሩ ይጥፋ። እናትን የሚሳደብ ሀገርም እናት ናት። እናትን የሚሳደብ የሰውም እናት የሚሳደብ እርጉም ይሁን። አስጥሉኝ ስድብ፣ አስጥሉኝ ስድብ። እድለ ቢስ እናት አትሰደብም። እናት አባቷ በሕይወቷ ያስቀመጡላት እርሾ ስራ ሰርቷል። በ150 ዓመቷ መጣ ጌታ። እመቤታችንን ሞትን እንዴት አየዋለሁ ፈራች፣ ተንቀጠቀጠች። መጣ ጌታ። አይዞሽ እኔ ነፍስሽን የምወስዳት። እናት አባትሽ ባስተማሩሽ ትምህርት ከዚያን ጊዜ ጀምሮ ከአንቺ ጋር አለሁ። ለዚያ በቃሁሽ እኔ ነኝ። ማነው ፊትሽን ሞት አያይሽም? አታዩም ባይልሽ ሞትን እኔ ነፍስሽን የምወስዳት። ሞት ከፊትሽ አይቆምም። 40 ዓመት ጨምሬልሻለሁ። ይሄ መስቀል አንቺ ካረፍሽ በኋላ መላው ዓለም ብዙ ዓለም በመስቀሉ ምክንያት በጦርነት ብዙ ደም ይፈሳል፣ ብዙ ሕዝብ ያልቃል። በመጨረሻ ላይ ግን እነሆ ይህ መስቀል እናት ሀገሬ አስራት አድርጌ በሰጠኋት በእናት ሀገሬ በኢትዮጵያ ይሄዳል። ከዚያ በኋላ ዓለም ጸጥ ይላል። አይዞሽ ብሎ 40 ዓመት ጨምሮላት ሄደ። 190 ዓመት ነው የኖረች። የታደለች እንዴ ነው። ሰው ደግ ሲሰራ እድሜ ይጨምራል። ለእኛም እድሜ ይጨምርልን። በጎ የምንሰራ ከሆነ፣ በጎ የምንናገር ከሆነ፣ የማንዋሽ ከሆነ፣ የማንሰርቅ ከሆነ፣ የማንጠላላ ከሆነ ከዚህ በኋላ እግዚአብሔር ፈቀደ። ጦርነቱ ተነሳ። ብዙ ሕዝብ አለቀ። ሕርቃል ንጉሥ እግዚአብሔር አደበት ስብስብ አድርጎ አምጥቶ በጦርነት ድል አድርጎ ታሪኩን በወደፊት እመጣበታለሁ ቀጠሮ ከሰጣችሁኝ። ከዚያ በኋላ እዛው እንዳለ 4ቱ ሀገሮች ግብፅን ጨምሮ ይህንን መስቀል በ778 ዓመተ ምህረት ተከፋፈሉት። ሲከፋፈሉ ልብ አድርጎ መስቀሉ ጌታን እንዲከብደው ብለው በዚያ 17 ክንድ መስቀል ላይ ሌላ እንጨት ለብጠውበት ነበር። ያንን እየቀረፉ ለ3ቱ ሀገሮች ሲሰጡ ሙሉ መስቀል ምንም ነገር ያልሆነው ያልተቆረጠው ከውስጥ የነበረው ዋናው መስቀል ለግብፅ ደርሷታል። ከዚያም በዚያን ዘመን የነበሩት ጳጳስ ፓትርያርክ አቡነ መቃርዮስ በ326 ዓመተ ምህረት ተቀብለው በ327 በግብፅ ላይ ቅዳሴ ቤቱን አስከብረውታል። ይህን መስቀል
በዚያን ዘመን እንግዲህ ባድርጎ ክርስቲያኖቹ እየበዙ ሲሄዱ የሚገርመው ክርስቲያኖቹን መግደል ይባስ ብለው ጳጳሳቱን አሰሯቸው። ከዚያ በኋላ ዝነኛዋ ሀገር ኢትዮጵያ ለንጉሥ አጼ ሰይፈ አርዕድ በ1366 ዓመተ ምህረት ነግሰው ነበርና ለሳቸው የደረሰባቸውን ግፍና በደል ደብዳቤ ጻፉ ለዝነኛዋ ለገናናዋ ሀገር። ወዲያውኑ አጼ ሰይፈ አርዕድ የእናቴ ልጅ በተቻላቸው ሁሉ ሰራዊት አዘጋጅተው 100,000 ፈረሰኛ፣ 100,000 በቅሎ፣ 100,000 ግመል፣ የእግረኛው ሰራዊት አልተቆጠረም። አስተካክለው አዘጋጅተው በቀጥታ ወደ ግብፅ ዘምተው ሄደው ጳጳሳቱን አስፈትተው የእናቴ ልጅ ተመለሱ። ከዚያ በኋላ የእናቴ ልጅ አጼ ሰይፈ አርዕድ አረፉ። ልጃቸው አጼ ዳዊት ነገሱ። አሁንም እንደገና በክርስቲያኖቹ ላይ በደል ሲደርስ አጼ ዳዊት በአባታቸው መሰረት እንደዚያው 100,000 ሰራዊት አዘጋጅተው ወደ ግብፅ ሄደው ካርቱም ላይ ሰራዊታቸውን አስፍረው አባይን መገደብ ጀመሩ። የመጀመሪያው አባይን የገደቡ አጼ ዳዊት ወዲያው ወሬው ደረሳቸው። 100,000 ወቄት ወርቅ አቡነ ሚካኤል አቡነ ገብርኤልን ፈተው ሌሎች ንዋየ ቅድሳት ጨምረው ይኸው ፈተናል፣ ሁለተኛ አንነካም፣ አባይን ክፈትልን ተመለስልን አሉ። አገሬ ወርቅ፣ ህዝቤ ወርቅ፣ አየሩ ወርቅ። ወርቅ መቻጣች ኢትዮጵያ ወርቅ አላጣው መልስ የጌታ መስቀል አለ ሲሉ ሰምቻለሁ። መስቀሉን ላኩልኝ አሉ። ከላዩ ተቀርፎ ሄዶ የውስጡ ዋናው መስቀል ግብፅ እጅ ነበረ። በሩ ወርቁን ለቤተ ክርስቲያናችሁ አድርጉት ያለውን ላኩለት ብለው መስቀሉ መጣ። አቡነ ሚካኤል አቡነ ገብርኤል ይዘው መጡ የእናቴ ልጅ። ከዚያ በኋላ መስከረም 10 አጼ ዳዊት በ1395 ዓመተ ምህረት ተቀበሉ። ያንን ተቀብለው ግድቡን አፍርሰው ቅዱስ ያሬድም 7 ዓመት እንዲሉ 7 ቀን አባይን ገዝቶ አቁሞታል። መልአኩ ጊዜ አይደለም ብሎ ሰይፉን ይዞ አላስኬዳለው። 7 ዓመትም ቢሉ ገትሮታል፣ 7 ቀንም ቢሉ ገትሮታል። እግዚአብሔር ፈቃዱ አይደለም ሲለው ፈቶት ሄዷል። ከዚያ በኋላ አጼ ዳዊት ተቀበለው በ1395 ዓመተ ምህረት ህዝባቸውን አስተካክለው አዘጋጅተው መስከረም 10 ቀን ተቀብለው ነበር። በድንገተኛ አደጋ መስቀሉን እንደተረከቡ በ29 ቀናቸው መስቀሉን በተረከቡ ጥቅምት 9 ቀን በድንገት አርፈዋል። መስቀሉን መስከረም 10 ተረክበው ከመስከረም 10 እስከ 17 ድረስ አጼ መስቀል ተብሎ ከፍተኛ የሆነ ክብረ በዓል ተደርጎ ሌሊት በማህሌት በሆታ ቀንም በማህሌት በሆታ 10 ቀን አክብረውታል። እስካሁን ድረስ አባቶቻችን ከመስከረም 10 እስከ 17 ድረስ ይከበራል በመላው ቤተ ክርስቲያናት በኢትዮጵያ። ከዚህ በኋላ እሳቸው አረፉ። ሰራዊቱ ደነገጠ። አባይን እስኪያስፈርሱ ድረስ 1800 ግመልና በቅሎ ከኢየሩሳሌም አፈር አስመጥተው ነበረ። አፈሩም እዛው ተከምሮ በዚያው አጽማቸውን አሳርፈውታል። በካርቱም በሲናር ግድቡን አፍርሶ ሰራዊቱ ደንግጦ እያለቀሰ ባለቃው በምድብ በምድቡ ካህናትና ሽማግሌዎች እየመሩ ወደ ሀገሩ በሐዘን ተመልሷል ሰራዊቱ። ከዚያም ያ ዕቃ በአደራ ጳጳሳቱ ይዘው ተመልሰው 47 ዓመት ቆይቷል። እንደገና በ47 ዓመታቸው ነገር ጀመሩ። አሁንም አሰሩ። ጳጳሳቱን ከፍተኛ መከራ አመጡ። ወዲያውኑ
ለአባታቸው ለአያታቸው ለአጼ ሰይፈ አርዕድ እንደገናም ለአጼ ዳዊት የጻፉትን ደብዳቤ ቁጥር ጠቅሰው ድረስልን ብለው ጻፉ። እንደዚያው አድርገው ሰራዊቱን በዚያም ሰዓት የነበሩትን ሰዎች ጠይቀው 100,000 በቅሎ 100,000 ፈረስ 100,000 ግመል እግረኛ ሰራዊት አስከትለው ግድቡን ጀመሩ። ቀጥታ ወዲያውኑ ሰሙ። አቡነ ሚካኤል አቡነ ገብርኤል መስቀሉን አስይዘው ላኩ። አባቱ አንድ ነው፣ ሌላ የሚሹት የለም እነሱ በሉ ላኩለት አሉ። መጨረሻ ላይ ያንን ተቀብለው አጼ ዳዊት ቀጥ ብለው ግብጽ ገብተው በጠረጴዛ ዙሪያ ተቀምጠው በመሐላ አንነካም ከዚህ በኋላ ክርስቲያኖች ምለው በጠረጴዛ ዙሪያ ነገሩ ጸድቆ ተስማሙ። ጳጳሳቱ መስቀሉን ይዘው መጡ። እዚሁ ናቸው። እሳቸው በዛው የያዙትን ሰራዊት አስከትለው ስዊዝ ካናል አልተቆረጠም ኢየሩሳሌም ሄደው ያንን የተረፈውን በሶስቱ ሀገሮች የነበረውን በጠቅላላ ያ ህርቃል ስብስብ አድርጎ አንጥቶ አስቀምጦት ነበረ። የተገነዘበትን የእናቴ ልጅ የተገነዘበትን በፍታ የተቸነከረበትን 5ቱን ምስማሮች ሰፍነግ ሐሞት የጠጣበትን ጅራፉን ኩስኩስቱን የእመቤታችን የሐና ፀጉር አጽመ ሐዋርያት አጽመ ሰማዕታት የቅዱስ ዮሐንስ መጥምቅን አጽም ከሁሉም ቆርሰው የእናቴ ልጅ የእመቤታችን ቅዱስ ሉቃስ የሳላትን ስዕል እንደገና በራሳቸው 188 ግመልና አፈር ከቀራንዮ ከጎልጎታ ከጌቴሰማኒ ከጽርሐ ጽዮን ከደብረ ታቦር ከቆሮንቶስ ከተቀላላው ከቅዱሳን ቦታዎች ጠበሉንና አፈሩን ጭነው የእናቴ ልጅ እነዚህን ሁሉ ንዋየ ቅድሳት ይዘው በቀጥታ ሲናር መስከረም ገቡ። ወዲያው ሕዝቡም ካህናቱም እንደዚያው አጼ ዳዊት እንደተቀበሉት ተቀበሏቸው። እግረኛ ፈረሰኛ ቀደመ ወደፊት በአዋጅ ለሀገሪቱ እግር ደረሰበት ድረስ መስቀሉ እየመጣ መሆኑን ለሕዝቡ ለኢትዮጵያ እንዲያበስር ተላከ። ቀንና ሌሊት ገስግሰው በ1443 ዓመተ ምህረት መስከረም 16 ቀን ጠዋት መናገሻ ተራራ ላይ አርፏል። ሕዝቡ ችቦውን አዘጋጅቶ በሆታና በእልልታ ተቀብሏቸው የመጀመሪያው ደመራ መናገሻ ተራራ ላይ በ1443 ዓመተ ምህረት ተደምሯል። ክብርና ምስጋና ለመድኃኔዓለም ክርስቶስ ይሁን። እነኚህን ንዋየ ቅድሳት ሁሉ ይዘው ሲመጡ ልብ አድርጉ። ከቤተልሔም ከዮርዳኖስ ከደብረ ታቦር ከደብረ ዘይት ከጌቴሰማኒ ከቀራንዮ ከጎልጎታ አፈሩ አባታቸው ያመጡት የእናቴ ልጅ 1800 የነበረውን እሳቸው ጨምረውበት 1988 ግመልና በቅሎ አፈር ጭነው ኢትዮጵያ ገብተው መናገሻ አሳርፈውታል። ከዚያም እንዳትረሱት የምፈልገው የመጀመሪያው ደመራ መስከረም 16 በኢትዮጵያ ምድር ተደመረ። በዓሉ ተከበረ በከፍተኛ ሁኔታ። ከዚያ በኋላ ዋላ ደር ሲል መናገሻ ተራራ ከፍ ዝቅ ተንቀረቀበች፣ ተንቀጠቀጠች። ተጨነቁ፣ አዘኑ። ወዲያውኑ እንጦጦ ማርያም አመጡት። አልተቻለም፣ መሬቱን ሊሸከም አልቻለም። ተንቀጠቀጠ። ጸሎት ያዙ፣ አዘኑ። ንጉሡ አፄ ዘርዓ ያዕቆብ ከዚያ አንስተው ከመናገሻ እንጦጦ ከእንጦጦ የኤረር ተራራ ወሰዱት። የቅዱሳን ዓለም ነውና እናቴ ልጅ 12 ቤተ መቅደስ ከነ ቤተ መንግስቱ አለበት። መቼ ይከፈታል አናውቅ። አባቶቻችን ቀን ወስነው የነገሩን ነገር የለም። ጻድቅ ንጉሥ ይወጣል፣
ከነ ሰራዊቱ በቅሎ ጫኑልኝ ፈረስ አንጡልኝ አይልም። በደመና የሚሄዱ ናቸው። እዚህ ቦታ ተወለደ አባቱ ገሌ እናቱ ገሌ ብለው አልነገሩንም። 74 ዓመቴ ነው አሁን እኔ የእናቴ ልጅ 20ውን ብታነሳ የዛሬ 54 ዓመተ ምህረት ይነግሩን የነበሩ። ነገር ግን በሱ ዘመን እንኳን ሰው አይደለም ጠማማ እንጨት አይቆምም፣ እንኳን ጠማማ ሰው። በምድሪቱ ላይ ዛሬ ዛፍ አለ ኢትዮጵያ፣ ዛፉ ተመንጥሮ አልቋል። አሁን የቀረው የሰው ጠማማ ነው። ኢትዮጵያን ጠላት ያሸንፋታል የሚል የለም። እርስ በርሱ ይተላለቃል፣ እርስ በርሱ ይተራረዳል። የሚተርፈውን በሽታ ይጠርገዋል። የጾሙ የጸለዩ ያዘኑ የተከዙ ጥቂት ይተርፋሉ። ከዚያ በኋላ ጥርጊያ መንገዱ ያምርለታል። ቀጭን ዘንግ ይዞ አዲስ አበባ ይገባል። ዘንግ የሰላም ምልክት ነው። ይህም ምልክት ነገሩን እንጂ በዚህ ዓመተ ምህረት ይገባል በዚያ አልነገሩን። አባቱ ቀን ወስነው የነገሩን ነገር የለም። መድኃኔዓለም 5 ቀን ተኩል 1 2 ነቢየ ልዑል ዳንኤል 1290 ቀን ትንቢተ ዳንኤል ላይ እነሆ እመቤታችን ሴቲቱ ወደ በረሃ ሸሸች። 1290 ቀን ለ30 አካፍለው 43 ይመጣል። 43 ወራት ወልደ ነጎድጓድ ዮሐንስ 12 ምዕራፍ ራዕየ ዮሐንስ ላይ ቁጥር 6 ምዕራፍ 12 ራዕየ ዮሐንስ 1260 ቀን 42 ወራት። እነዚህ ናቸው ቀን ተወስነው ያሉት። ለኖህ 120 ዓመት አለው። 20 ዓመት ሲፈጸም ምድርን አጠፋት። ስለምን ቢሉ ሰው ኃጢአት ሲያበዛ ዕድሜ ያጥራል። በሰሩት ኃጢአት ምክንያት 100 ዓመት ደመሰሳቸው እግዚአብሔር። አሁንም ያው ነው፣ ይቀጥላል እግዚአብሔር። ኃጢአት ስንሰራ ዕድሜ ያጥራል፣ ሰላም ይጠፋል። አሁን እኮ ማማረር አይደለም መድኃኒቱ። ሌብነቱን እንተው፣ ውሸቱን እንተው፣ ማስወረዱን እንተው፣ ጽንስ መዝጋቱን እናቁ፣ ባልና ሚስት መካካዱን እናቁ። ይሄ በፋክተር በሰነድ የምትሰርቀውን በጤፏ ሸዋ በወተቷ በበርበሬው ሸክላ በማሩ ስኳር በሽሮው ኖራ የምትጨምረው ተው፣ አቁም። መጀመር መጠጥ መሸጡን፣ ጠንባሆ መሸጡን፣ ጫት መሸጡን አቁም። ክህደትን፣ ዘረኝነትን ተው። ካልተጠረቅ አይቆምም አለ። በለዚያ ይጠርግሃል። ጠብቀው፣ በርህ ላይ ያለው መጥረጊያው አቁም። ይሄን መጀመሪያ ሰላም እንዲመጣ ከፈለግ ያርመሰምሰዋል። መላውን ዓለም ታየዋለህ። አሁን አሜሪካንን የሚቀድም የለም። ጽዋ ሞላ፣ ተትረፈረፈ፣ ፈሰሰ። ይብላኝለት ደውላ አሁኑ ንገረው፣ ነገ ይውጣ። አበደች የሚበል ቀወሰህ የሚበል የበለውን ይበል። በቃ ታየዋለህ ምን እንደሚሰራ መድኃኔዓለም። ሞላ፣ ጽዋ ፈሰሰ፣ ወሰነ መድኃኔዓለም። ከዚያ በኋላ ከመናገሽ ከየረር ተራራ ወሰዱት። ደብረ ብርሃን ሥላሴ በር ላይ ቁመቱ ከዚያ አያንስም። በሸክላ የተሰራ 4 ማዕዘን 2 ሜትር ሊሆን ይችላል ቁመቱ። ቤተልሔሙ በር ላይ ቀጋ በቅሎበታል። ብርሃን ወርዷል እዛ ላይ። ደብረ ብርሃን ሥላሴ ስትሄዱ ተሳለሙት። እዛ አርፏል። ደብረ ብርሃን ተብሏል ከዚያን ጊዜ ጀምሮ። ውሸት አይደለም የምንናገረው፣ እውነት። ከዚህ በኋላ አፄ ዘርዓ ያዕቆብ በየገዳማቱ በታላላቅ ገዳማት በአሰቦት፣ በዝቋላ፣ በዋልድባ፣ በደብረ ዳሞ፣ በደብረ ሊባኖስ እናንተ ልጅ በታላላቅ ገዳማት አባቶች ምህላ ያዙልኝ ብለው መልእክተኛ ላኩ። እንደዛሬ ስልክ የለም። ጸሎት ተያዘ። ወዲያውኑ ቅዱስ ዑራኤል መጥቶ አንብር መስቀሌ በዲበ መስቀል፣ መስቀሌን በመስቀልኛ ተራራ ላይ አኑር ተብለሃል። ለሁሉም ይመጣልሃል መልእክት፣ በመልእክቱ መሰረት ትፈጽማለህ። እግዚአብሔር ልመናህን ሰምቷል፣ ጽና አላቸው። እንደ እሌኒ ቅዱስ ዑራኤል አይለያቸውም ነበር አፄ ዘርዓ ያዕቆብን። ከኛም አይለየን መድኃኔዓለም ክርስቶስ ከኛም ጋር ይሁን ይባርኩ። ከዚያ በኋላ ወዲያውኑ ጸሎት ተያዘ። ከበረሃ አባቶች ተላኩላቸው። መጡ ተልከው ባህታዊ ንጉሥ ሆይ፣ ጃኖ ሆይ፣ አምባሰል አውራጃ ወሎ ክፍለ ሀገር ታገኘዋለህ። ሄድ መልእክተኛ ላክ፣ አስቀምጥ ተብለሃል እዛ ወስደህ አላቸው። አምባሰል ማለት
የተወደደ የማር አገር ማለት ነው። ማስታወሻ ያላዛችሁ እግዚአብሔር ያጠናችሁ። አምባሰል ማለት የማር አምባ ማለት ነው። አምባሰል ማለት የፈቃደ ክርስቶስ ሀገር ማለት ነው። ማን ነው ፈቃደ ክርስቶስ? እመጣበታለሁ። አምባሰል ማለት በምግባር በሃይማኖት የቀና አምባ ማለት ነው። ሰል ማለት የቀና ሰል ማለት ማር ሲጠቀለል አምባሰል ማለት በምግባር በሃይማኖት የጸና ስፍራ ማለት ነው። በመጀመሪያ ደረጃ እመቤታችን ታቦቷ እዚህ ላይ ከማረፉ በፊት ደብረ ነገሥት ብለው ጠርተውታል በወቅቱ የነበሩት። ለምሳሌ አፄ ካሌብ፣ አፄ ይኩኖ አምላክ፣ ከዚያም አፄ ዘርዓ ያዕቆብ ደብረ ነገሥት ብለዋል። ከዚያ በኋላ ደግሞ ሌላ ስም አለ። በምን ምክንያት ደብረ ነገሥት ተባለ ቢባል የክብር የማዕረግ ዕቃዎች ያስቀምጡበት ነበር። ለሌባ አይመችም፣ ለጠላት አይመችም። ጠላት እንደ ጣሊያን መጥቶ እንዳያጠፋው ነገስታቱ መሳፍንቱ ሕግ ይማሩበት ነበር። እዛ ተራራ ላይ የቤተ መንግስት ሰዎች ሄደው እዛ የቤተ መንግስት አስተዳደርና ስርዓት እዛ እየጸለዩ ሰው ይዘው ይማሩበት ነበር። ልብ አልኩ። እንግዲህ አፄ ዘርዓ ያዕቆብ የታደሉ የመጀመሪያውን ደመራ በዚያ ያስደመሩ። በየዓመቱ በዚያው ደመራው እንደቀጠለ ነው። ይህን እንዳትረሱት። እዛው መስቀሉን እየተከተለ በዓመት በዓመቱ ይደመር ነበር። 3 ዓመት ደመረ የግዕዝ ቃል ነው። ጨመረ፣ አንድ አደረገ። አንድና አንድ ስንት ነው? ቶለመ ሁለት። መሀሉ ያለው ምልክት ምንድን ነው? የምን ምልክት ይባላል? አትቸኮል፣ የምጠይቅህ መልስልኝ። የምን ምልክት ይባላል? መሀሉ ያለው የመደመር ቅርጹ ምንድን ነው? እናንተናም እናንተሆነም ይበሉበታል፣ ደምረው በልተውበታል። ማባዛትም መስቀል ነው። አባዝቶ በልቶበታል፣ ክዶታል። ራሱ ሰው ምንድን ነው? መስቀል። ራሱን ክዷል። ራሱን የካደ የበላበት ሁሉ ሕያው እግዚአብሔርን ፊቱን አያይም። ይህን እንድታው ክርስቶስን ፊቱን አያይም። ራሱን ክዷል። መስቀል ነው። ሰው ራሱ መስቀል ነው። እንዴት ሰው ራሱን ይከዳል? አረ ይህን ትውልድ ማስተዋሉን ይስጠው። ይብላኝላቸው መስቀል ለካዱ ሰዎች፣ ይብላኝላቸው መስቀል ራሱን ይክዳል። ሰው እንዴት ራሱን ይክዳል? እናቴ ኖህ እኮ ሃይማኖቱ አንድ፣ አባታቸው አንድ፣ እምነታቸው አንድ፣ እናታቸው አንድ፣ የጠቡት ጡት አንድ፣ የኖህ ልጆች ነው። ማን ነው የላየ? ሰይጣን ነው የሚጫወትበት ዓለምን ዲያብሎስ ነግሶበት። ከዚህ በኋላ ወዲያውኑ አሳሽ ተላከ። ሄዱ፣ መንገዱ ተገኘ፣ ደስ አላቸው። ጳጳሳቱ አሉ በእልልታ በሆታ ካህናትን አስከትለው ንጉሡ በበቅሎ 1988 ግመልና በቅሎ ያ ሁሉ ጠበልና አፈር ተጭኖ ዛሬ በመኪና እንፈሳለን እኛ። ያንን ውጣ ውረድ ይታያችሁ። ቁጭ ብለው አንጣ የላመውን የጣመውን ማሩን አምጣ ጮማውን አምጣ ቁረጥ ማለት ሲችሉ ቢፈልጉ ሴቱን ማማረጥ ሲችሉ የእናቴ ልጅ የታደለ ንጉሥ ለሕዝቡ ለኢትዮጵያ ለሀገሪቱ የጌታችን ደም የፈሰሰበትን መለኮት ደግሞ ያፈሰሰበትን ሙሉ መስቀል ግማደ መስቀል ብላችሁ እንዳትናገሩ። ውስጡ ያለው ዋናው መስቀል አልተነካም፣ አልተቆራረጠም፣ ስለትም አላረፈበትም። እላው ላይ የለበጡትን ነው እየቀረፉ ተከፋፈሉት። በ788 ዓመተ ምህረት 3ቱ 4ቱ ሀገሮች ተከፋፍለውታል። ከዚህ በኋላ የእናቴ ልጅ የታደሉ ንጉሥ አፄ ዘርዓ ያዕቆብ ጉዟቸውን ጀመሩ። እዚህ ጋር እናቆምና በመጀመሪያ ማን ነው ይሄንን ቦታ ለመሆኑ? አዎ ፈቃደ ክርስቶስ ማን ናቸው? ቅድም ያልኳችሁ እዚህ ተራራ ላይ ምን ተሰርቷል? ታቦቷ ከመሄዷ በፊት ምን ነበረ? አፄ ዘርዓ ያዕቆብ መስቀሉን ይዘው ከመሄዳቸው በፊት ምን ነበር? አፄ ይኩኖ አፄ ካሌብ ንጉሠ ነገሥት ዘኢትዮጵያ የታደሉ ንጉሥ
16 ዓመተ ምህረት የመን ልባሩ የመን ላይ ቤተ መቅደስ አለ። አሁንም የመን አለ። ሞቃዲሾ ማለት ቤተ መቅደስ ማለት ነው። በአሸዋ የተሰወረ ቤተ መቅደስ አለ። እሱ ሲወጣ እዛ ያሉት በሙሉ ይጠመቃሉ። ራሱ ይጠራቸዋል። ራሱ እንዳይቀድሙን ነው የምፈራው። ቆሞ ለማየት ያብቃል። እዛ ያለው ፊናስ የሚባል አይሁዳዊ ክርስቲያኖችን መጨፍጨፍ ጀመረ። አጼ ካሌብ የበቁ ንጉሥ ነበሩ። የአጼ ገብረ መስቀል አባት በቅዱስ ያሬድ ዜማ ተመስጠው እግሩን ባንካስ የወጉት ማለት ነው። እኚህ ንጉሥ አጼ ካሌብ በመንፈስ ቅዱስ ተረድተው እግዚአብሔርን ጠየቁ፣ አዋጅ አወጁ። አክሱም እግዚአብሔር ብሎ ሰላሙን ሰጥቶን ከሄዳችሁ መሄጃ መንገዱ ልክ ይሄ መስቀል ይታያችሁ እንደሆነ ቀዳዳው ልክ እንደዚህ አይቼዋለሁ። ራሴ መግቢያው 4 በር ነው ያለ። ቀዳዳው ራሱ መስቀል ነው። እንግዲህ ከአራቱ አንዱ የምን የሚሄድ ነው። ሌሎቹ የት እንደሚሄዱ እሱ ይወቅ። ወዲያውኑ ሰራዊታቸውን አስከትለው ዋሻው ሲገቡ ብርሃን ነው። ሰተት ብለው የመን ሄደው ሳያስበው ደርሰው ድምስስ አድርገው ክርስቲያኖቹን ነፃ አውጥተው ሲመለሱ አዋጅ አወጁ። አዋጁም እግዚአብሔር ሰላሙን እንዲሉን ሰጥቶናል፣ ወደ ሀገራችን እንግባ፣ ሰራዊት ተዘጋጅ፣ ጓዝህን ጠቅልል ሲሉ አባ ፈቃደ ክርስቶስ የሚባሉ መነኩሴ ጃኖ ሆይ አገሮ ብርሃን ይጠቅሰኛል፣ እባክዎ ፍቀዱልኝ አብሬው ልሂድ አሏቸው። እሺ አሉ። ታቦተ እግዚአብሔር አብን ታቦተ ማርያምን ይዘው አባ ፈቃደ ክርስቶስ 12 ጓደኛቸውን አስከትለው 13 ሆነው ከአጼ ካሌብ ጋራ ከየመን በመሬት ውስጥ ተጉዘው መጡ። እንደነዚህ ያሉ ነገስታት የነገሱባት ሀገር ናት። እንተቀው የረር፣ ዋሻ ሚካኤል፣ ዲማ ጊዮርጊስ፣ መርጦ ማርያም፣ ደብረ ሊባኖስ፣ ዝቋላ፣ አሰቦት ጠቅላላ ታላላቅ ገዳማት በመሬቱ ውስጥ በብርሃን ቅዱሳን እየሄዱ ኢየሩሳሌም ይገናኛል። ደጀን ዳሸን እንዳትል ራስ ደጀን ደጀናችን እንታቀው። ደጀን ገነትም ያለችበት ብሔራውያን ብሔረ ብፁዓን እነ ቅዱስ ኤልያስ እነ ሄኖክ ያሉበት ቦታ ነው። እናቴ ልጅ ደጀን እዛ የሚገናኙበት ነው በውስጡ ይሄ ተራራ። የእናቴ ልጅ አስተውሉ። እኚህ ንጉሥ መውጫው ጋር እንደደረሱ አውቀው አዋጅ አወጁ ለሰራዊቱ። ምን ብለው አወጁ? ወገኔ እግዚአብሔር በድል መልሶናል፣ መውጫችን ደርሷልና አሸዋውን ጎንበስ ብለህ የቻልከውን ያህል እያፈስክ ውጣ ብለው አዋጅ አወጁ። ምንድን ነው ያልኩት? አሁን ጦርነት ላይ የከረመ ሰራዊት አሸዋ የቻልከውን ተሸክመህ ውጣ ብለው አወጁ። ምን አለ ሰራዊቱ? እዛ ስንገላታ ከርሜ ምን ለራሴ ደክሞኛል፣ ዘገን እያደረገ ኪሱ እንደው የንጉሥ ቃል ነውና የኔ ቢጤ ልቡ ቀና ያልሆነ ጠማማ ዘገን እያደረገ ኪሱ ያ እግዚአብሔርንና እግዚአብሔር የሾመው ንጉሥ ብሎ የፈራ አቅሙ የቻለውን ተሸክሞ እያማጠ ወጣ። ወጥቶ ሰራዊቱ ሲያልቅ አዋጅ አወጁ። ካህናት በሉ ፈጣሪን አመስግኑልኝ አሉ። ጸሎት ተደረገ። የቤተ ክርስቲያናችን ስርዓት የሚገባ ማህሌት ንጉሱ መጡ በድል ተብሎ ሁሉ ጸሎቱ ሲያልቅ ወገኔ እስቲ ይዘህ የወጣኸውን አሸዋ ፍታና የዋሉ በሙሉ ፈቶ ቢያየው ምንድነው? ወርቅ። በሙሉ ፈቶ ቢያየው ምንድነው? ወርቅ። ምንድነው ያልኩት? ተሸክመህ ውጣ ያሉት አሸዋ ምንድነው? በሙሉ ወርቅ። በወገኔ እናት አባት ያለህ ጡርበት፣ ትዳርና ልጆች ያለህ አሳድግበት፣ ምንም የሌለህ ትዳር ያዝበት፣ ደስ ይበልህ ወገኔ በድል እንደተመለስክ። እኔ እናንተ ብንሆን እናደርገዋለን። እኔ እናንተ ብንሆን ወርቁን እንወስደዋለን። ምን እናደርገዋለን? ሲልባችሁን ሰዎች ነን። አሁን እኛ እንዲህ ያሉ ነበሩ ያፈራቻቸው ኢትዮጵያ። ዛሬ ያልደከመበትን ጉቦ ሲጠይቅ አያፍ፣ ሲሰርቅ አያፍ። እንደው ለመሆኑ እነኝን ይሰርቁ ሰዎችና ጉቦ አራጣ የሚያበድሩ ሰዎች
የእናቴ ልጅ ጉቦ ሰጪ አይጠየቅም የተቀበለ ይብላኝለት ባልተፈጠረ ባልተወለደ። አራጣ አበዳሪ የእናቴ ልጅ ተበዳሪ አይጠየቅም ይብላኝለት። ጠንባሆ ጫት መጠጥ የሚነግዱ እንደው ትርፋችሁ ምን ይሆን? በሰነድ የምትሰርቁ እንደው ምን እናተርፋለን ብላችሁ ገባችሁበት? ወዮላችሁ! በገንዘብ ለተሾመ በገንዘብ ለሾመ በገንዘብ ላሾመ ምን አለ መድኃኔዓለም ይሁዳ እነሆ ከእናንተ አንዱ ዲያብሎስ ነው። እናንተ ንጹሐን ናችሁ፣ ሁላችሁ አይደላችሁ። ከእናንተ አንዱ ዲያብሎስ ነው። ነገር ግን የሰው ልጅ አሳልፎ ይሰጠዋል። የሰው ልጅ እንደተጻፈለት ይሄዳል። አሳልፎ ለሰጠው ለዚያ ሰው ግን ወዮለት። ባልተወለደ በተሻለው ነበር ያለው። አሁንም ይህንን ለሰሩ ሰዎች ጉቦ ለበሉ፣ አራጣ ላበደሩ፣ በሰነድ ለሰረቁ፣ ሰው ኪስ ገብተው ለሰረቁ፣ በጤፍ አሸዋ በወተት ውሃ የተነከረ እርጥብ በርበሬ እየሸጡ እናቴ ልጅ በማሩ ስኳር እያቀለጡ እናቴ ልጅ በሽሮው ኖራ በበርበሬው ሸክላ እየጨመሩ በወገናቸው ግፍ የሰሩ ጠቅላላውን እንደው ትርፋቸው ምን ይሆን? እንደው ምን ያተርፉ ይሆን? አይተርፉ አያተርፉ። እኔና አንተ ብንሆን ይሄ ሁሉ ወርቅ ይዘህ ድንግል ነበር። በል እናቴ አባት ያለህ ጡርበት፣ እናት አባት ይመርቅህ፣ ተመረቅ ጡርበትና ትዳር ያለህ ልጆችን አሳድግበት። እግዚአብሔር ይህንን አድርጎልናል። እግዚአብሔር ይህን ዋጋ ከፍሏል። ሰራዊቴ ሄድ አሉ። ወዲያውኑ አባ ፈቃደ ክርስቶስ ንጉሥ ሆይ አሁንም ብርሃን ይጠቅሰኛል ሸኘኝ አሏቸው። ሰራዊትና ስንቅ ሰጥተው በሉ ደረሱበት፣ እስከሚደርሱ ድረስ አድርሷቸው ብለው ላኩ። አባ ፈቃደ ክርስቶስ ከ13 ጓደኛቸው ጋር በጉያቸው የእመቤታችን ጽላትና የእግዚአብሔር አብ ታቦት ይዘው መጥተው ያን ታቦት በግሸን ላይ አኖሩ። ልክ ተራራው ላይ ሲደርሱ ቋንቋቸው አረብኛ ነው፣ ከግሪክም መጡ ይላል። ግሸና 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 አሉ። ግሸና ማለት ፈጥነን ደረስን ማለት ነው። ፈጥነን ደረስን። አፄ ዘርዓ ያዕቆብ አብረዋቸው የነበሩ ነገሥታት 1988 ግመልና በቅሎ ያ ሁሉ ሰራዊት ይሄ ሁሉ ንዋየ ቅድሳት አስከትሎ መስከረም 21 ቀን ተራራው ላይ ሲደርሱ መስቀለኛው ግራና ቀኝ አይተው አብረዋቸው የነበሩ የግብፅ ጳጳሳት እነሱ ምን አሉ? ግሸና ግሸና አሉ። ፈጥነን ደረስን። መንፈስ ቅዱስ አንድ ነው፣ ቃላቸው አንድ ሆነ። ከዚያን ጊዜ ጀምሮ ግሸን ተብሏል። ፈጥነን ደረስን ነው የሚለው። ፈጥኖ ይድረስልን መድኃኔዓለም ክርስቶስ፣ እኛንም ፈጥኖ ለመድረስ ያብቃን። ልብ በሉ፣ ለእሌኒ ቃል የገባላት ያንን ተራራ መስቀልኛ ተራራ ላይ ያርፋል መስቀሉ። ያን ተራራ ሄዶ የረገጠውን አፈሩ ከየት ነው የመጣው ያልኳችሁ? ከጎልጎታ፣ ከጌቴሰማኒ፣ ከደብረ ዘይት ነገረ ምጽአቱን ከተናገረበት ማቴዎስ 24 ምዕራፍ፣ ከቀራንዮ፣ ከቆሮንቶስ፣ ከደብረ ታቦር፣ ከጽርሐ ጽዮን ጠቅላላ ጌታ ከታምር ካደረገባቸው ከተወለደበት ከቤተልሔም ካደገበት ከናዝሬት የሚገርመኝ ያንን ግሸንን ተራራ የረገጠ ሰው ይሄንን ሁሉ ቦታ እንደረገጠ እቆጥርለታለሁ፣ 40 ትውልድ እምርለታለሁ ብሏል። ክብር ምስጋና ይግባው ለመድኃኔዓለም ክርስቶስ። አያችሁ፣ ያልደረሳችሁትን ያደርሳችሁ መድኃኔዓለም ክርስቶስ፣ ያልደረሳችሁትን ያስረግጣችሁ መድኃኔዓለም ክርስቶስ። ግድ ኢየሩሳሌም መሄድ አያሻችሁም። አቅም የሌላችሁ ያንን እርገጡት እንደምንም ብላችሁ ይነተ አለዛም ከዛ ጠውና አንጣል ይበሉና እንደዛ ቁጥር ሊብላችሁ ለምኑ። እዛ የሄደ ሰው ልብ አድርጎ፣ እዛ የሄደ ሰው ግሸን ሄጃለሁ ካለ ንስሐውን ሲቀበል ካህኑ ቅጣት አይሰጠውም፣ ስገድ መጾት አይለውም። ነገር ግን ግሸን ለነገሩ ድሮ ገዳም ሲኬድ ንስሐ ጨርሶ የተጣሉትን ታርቆ እዛው የሚቀሩ እኮ አሉ፣ ሄደው እዛው የሚቀሩ አሉ እኮ። የሚገርማችሁ ነገር በዚህ ምክንያት ኃጢአታቸውን ተናዘው የተጣሉትን ታርቀው የበደሉትን ክሰው ንጽሕና ጠብቀው ነበረ ገዳም ሲኬድ። ደፍሮ የሄደ ካለ ከዛ ሲመለስ ንስሐ ሲገባ
ካህኑ ይጠይቀዋል። ግሸን ሄደህ ነበር ወይ ይለዋል። ሄጃለሁ ካለ በል ንገረኝ። ነግሮ ሲጨርስ እግዚአብሔር ይፍታህ ኃጢአትን ይቅር ብለዋል። እግዚአብሔር ይፍታህ ግን መባል አለበት። ከዛ ውጪ ሲገል ጾም ጸልይ ቅጣት አይሰጠውም። ጨርሷል ቅጣቱን። ያን ዳገት ያንን ሁሉ መውጣት መውረድ ቀልድ አይደለም። የእናንተ ያያችሁት ሰዎች። ስለዚህ መስከረም 21 ቀን አፄ ዘርዓ ያዕቆብ መስቀሉን ይዘው ከነሰራዊታቸው ገቡ። ወዲያውኑ የጌታችን የንጉሠ ነገሥቱ ታላቁ መስቀል ስለገባ ራሳቸው አፄ ዘርዓ ያዕቆብም ደብረ ነገሥት ብለውታል። ከዚያም እዚያው አሳረፉት መስቀሉን። መስቀሉ መስከረም 21 ቀን አርፏል። መስከረም 21 ቀን ሌላ ክብር አለው። ይኸውም የንግሥት እሌኒ ልጅ ንጉሥ ቆስጠንጢኖስ አርዮስ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ወይ ወደ ላይ አልወጣ ወይ ወደ ታች አልወረደ ከመሃል አንድ ጥቅስ አውጥቶ አርዮስ ማለት ፀሐይ ማለትም የታወቀ ሊቅ ነበረ። ሊጥ ሆነ ለከፈው ውሻ። ውሻ የለከፈው ሊጥ ትጋግራላችሁ እናቶች? ይጋገራል? ይደፋል። ውሻ ለከፈው ደፋው አውጥቶ መድኃኔዓለም ክርስቶስ ከቤተ መቅደሱ ይብላኝላቸው። ዛሬም ውሻ የለከፋቸው ታጉረውበታል። እየለያ ያነጥፋል። አሁን እንደ አርዮስ እየበረረ ይወጣል። አሁን እንደ አርዮስ ልባሩ ይህ አርዮስ ያችን ይዞ ሁሉን በሱ ፈጠረ የሚለውን ይዞ ጌታችንን ፍጡር ነውና ተነሳ። ጊዜው መሐረነ ክርስቶስ ይቅር በለኝ እኔ ጌታ መስማትም አይገባችሁም ነበር። ከዚያ በኋላ ይህ ቆስጠንጢኖስ በሱ ንጉሠ ነገሥት እነ መክስሚያኖስን ዲዮቅልጥያኖስን ድራሻቸውን አጥፍቶ ድል አድርጎ ሁሉን አደላድሎለት መድኃኔዓለም በእናቱ ጸሎተ እግዚአብሔር ቸርነት እናቱ ያንን አስቆፈረች። እሱ 318 ሊቃውንት ሰበሰበ። ልብ በሉ 318 ሊቃውንት መቼ ነው የተመሰረቱት? ና ከኔ ጋር ናችሁ። ዓለም በንፍሮ ውሃ ጠፍታ 8 ቤተሰብ ተረፈ። የተረፈው በመርከብ ተሳፍሮ ነው። ልዑል እግዚአብሔር አብ ራሱ ኖህ ከጎፈር እንጨት መርከብ ስራ ቁመቱን 300 ክንድ አድርገው ልባሩ ቁመቱን 30 ጨምርበትና 12 ቀንስ አለው። 300 እና 30 ሲደመር ስንት ነው? 12 ሲቀነስ 300። ልብ በሉ ብቻ በመድኃኔዓለም ክርስቶስ 318 ሊቃውንት መድኃኔዓለም የመሰረታቸው በኖህ አብራክ ስለነበሩ መርከቡን ሲሰራ አብሮ መሰረታቸው መድኃኔዓለም ክርስቶስ። 318 ሊቃውንት የተዋህዶ ልጆች። መርከቧ ራሷ ስንት ክፍል አድርጋታለው? 3 ክፍል። 3 ክፍል መሆኗ እግዚአብሔር ራሱ ስሙ ራሱ 3 ነው። እግዚ ጌታ አብ የባህሪ አባቱ እግዚአብሔር አብ ኄር መንፈስ ቅዱስ 3 መሆኑ 3ነቱን 3 መሆኑ ዛሬ ለኛ መቅደስ ቅድስት ቅኔ ማህሌት መሐንዲሶች የሆናችሁ ሰዎች መጀመሪያ ስትዋዋሉ ፕላናችሁን ስታቀርቡ እንዲያርጋችሁ ስሩት። እንደ አባቶቻችን ክብ አድርጋችሁ አንቀበልም ካለ ውጣ ጥለን እንዳትሰራ። ከነሱ ጋር ማን ነው መከራ የሚቀበሉ? ለኖህ መቅደስ ቅድስት ቅኔ ማህሌት አድርጎ እንዲሰራ መጀመሪያ በኖህ መርከብ መሰረታት። 3 መሆኑ መቅደስ ቅድስት ቅኔ ማህሌት 318 መሆኑ 318 ሊቃውንት። ልብ በሉ። ሙሴ ራሱ ውዳሴ ማርያም ትርጉም ላይ ተንተን አስቀምጦታል። ኦሪት ዘልደት ምዕራፍ 7 እና 8 አንብቡት። ኦሪት ዘልደት አንድምታ ትርጓሜው ላይ ደብተራ ነው ድንኳኗን ራሱ ሙሴ መቅደስ ቅድስት ደብተራ ኦሪት ብሎ ድንኳኗን ራሱ 3 ክፍል አድርጎ ነው የሰራት። እስቲ በየገጠሩ ሄዱ እና አዲስ አበባን ይሄንን ከተማውን ተሙት አንድ ይፈርዱበታል። በጠቅላላ ጥንት የተሰሩት እነ የካ ሚካኤልን እነ መርካቶ ተክለ ሃይማኖት እነ ቀጨኔ መድኃኔዓለም እነ ቅዱስ ዑራኤልን እስቲ እነ ልደታ መቅደስ ቅድስት ቅኔ ማህሌት እነዚህ ከነዚህ ቢጎድል መስዋዕት አይለወጥም። ህዝቡ ሲፋጅ በረከት ይርቀዋል።
ጸጋ እግዚአብሔር ያጣል። በካህናቱ ላይ መከራ ይመጣል። እያዩ ዝም ካሉ ካህናቱ ላይ ይፈርዳል እግዚአብሔር። እንድታውቁት መስዋዕቱ ካልተለወጠ፣ ማህሌቱን ካልተቀበለው፣ ጸሎቱን ካልተቀበለው ልፋቱ ምንድን ነው? ስንት ጊዜ ነው ልፍልፌ ነገርኳችሁ። እናንተም ያላችሁ እግዚአብሔር አፈረሰው። ጸጋ እግዚአብሔር አለ ማለት ነው። እዚህ ቦታ ላይ ገና ያፈራርሷል። ሁሉንም ታያለ ምን እንደሚሰራ መድኃኒዓለም። ከዚያ ቀጥሎ መድኃኒዓለም ክርስቶስ ሰኔ 20 ያዝልኝ ስንክሳር አንብበው። ሰኔ 20 እና 21 አላከበራችሁም? እዚህ ሰኔ 20 ታቦት ወጥቷል አልወጣም? ምን ብለው አስተማሯችሁ? ምን ብለው አስተማሯችሁ? ከሶስት ድንጋይ መድኃኒዓለም ክርስቶስ መጀመሪያ በርናባስ፣ ቅዱስ ጳውሎስ፣ ቅዱስ ፊልጶስ። ፊልጶስ ኢትዮጵያዊ ነው። 5 ሐዋርያት ኢትዮጵያ መጥተው አስተምረዋል። ልንገርህ እነማን እንደሆኑ። 5ቱ ሐዋርያት መጥተው እዚህ ያስተማሩ ኢትዮጵያውያን፣ ኢትዮጵያ መጥተው ያስተማሩ 5ቱ ሐዋርያት ያዝ። ማቴዎስ፣ ቅዱስ ያዕቆብ፣ በርቶሎሜዎስ፣ ማቲያስና ቶማስ መጥተው ኢትዮጵያን አስተምረዋል። 46 ክፍለ ሀገር ነበረት። ህንድ እኮ ኢትዮጵያ ነው። የመን እኮ ኢትዮጵያ ነው። ቱርክ እኮ ኢትዮጵያ ነው። ግብፅ ኢትዮጵያ ነው። ሊቢያ ኢትዮጵያ ነው። ኬንያ ኢትዮጵያ ነው። እንግሊዞች፣ ጣሊያን፣ ፈረንሳይ ናቸው የገነጣጠሉት። ግን ጥልጥል ያድርጋቸው አሁን መድኃኒዓለም ክርስቶስ ታዋላ አሁን እንዴት እንደሚገነጣጠላቸው። በቀኝ ግዛት ያፈሰሱት ደም ሁሉ ጽዋውን ወልቷል። አሁን ይበቀላል እግዚአብሔር። የበቀል ጊዜው ነው። ጠርገዋል ዓለምን። አንድ ነገር አይምርም። ሶስተኛው ጥርጊያ ነው እንድታውቀው። በእሳትና በዲን ነው የሚጠራርገው። በቤቱም የቀለዱት አይተርፉም። በቤቱም ያንሹፉት። እጅን ስርዓት ያፈረሱትን ሁሉ ያፈራርሳቸዋል መድኃኒዓለም ክርስቶስ። ምን አለ? ፊልጵስዩስ ላይ ሄደው አስተማሩ። 3ቱ ሐዋርያት ጣዖትን አስተዋቸው። የጣዖቱ ቤት ተዘጋ። ድሮ እዛ ነበር የምንጸልየው። የት እንጸልይ አሏቸው። ቤተ ክርስቲያን ስሩልን ብሎ ጠየቀዙ። የክርስቲያኖች ተብለናል፣ በስሙ ተጠምቀናልና ቤተ ክርስቲያን ስሩልን፣ ክርስቲያን ተብለናል አሉ። ወደ እግዚአብሔር እንጸልይ አሉ። ለምን? ዮሐንስ ወንጌል 15 ቁጥር 5 ያለ እኔ ምን ማድረግ አትችሉም። ትችላላችሁ? አትችሉም። ያዘው ጥቅሱን 15 ቁጥር 5 ዮሐንስ ወንጌል ያለ እኔ ምን ማድረግ አትችሉም ብሏልና መድኃኒዓለም። እነሆ ወደ እግዚአብሔር እንጸልይ አሉ። ወዲያውኑ ሲጸልዩ የሚገርመው ለ12ቱ ሐዋርያት መንፈስ ቅዱስ ደረሰ። ወዲያውኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ፊልጵስዩስ ወረደ፣ በደመና አመጣቸው በሙሉ። ቅዱስ እስጢፋኖስንም አመጣው። የኔ ጌታ አይቻለው። ክብር ምስጋና ይግባው። የኔ ጌታ ወዲያውኑ በደመና ሰበሰባቸው። የኔ ጌታ የኔ መድኃኒዓለም እኛንም እንደተበታተና ያስቀረን ይህም በነጩ ዓለም ሄዶ ባሪያ የሆነውን ሁሉ ስብስብ አድርጎ እንደዚህ ያምጣልን መድኃኒዓለም ክርስቶስ። እሱ ባወቀ ከዚህ በኋላ ቅዱስ ዮሐንስ ወልደ ነጎድጓድን ሊቀ ካህናቱ ነው ጴጥሮስ ለምንድን ነው የሰበሰበን ጌታ ነው? ሐሙስ ዕለት ማታ በምሴተ ሐሙስ የጠየቀው አንተ አሁንም ጠይቀው ጌታችንን አለው። ጌታ ሆይ ለምንድን ነው የሰበሰብከን አለው። ልብ በሉ የምናገራት ከኔ ጋር ናቸው። እስቲ እጃችሁን ላይ እሰይ የኔ ጌታ ያንን የማይታጠፍ ክንዱን ወደ እናንተ በበረከት ይዘርጋው፣ እድሜና ጤናውን ይስጣችሁ። የእናቴ ልጅ አብረን ያለ ነው ማለት ነው። የሚገርማችሁ ምን አላቸው? አንደኛ ህንፃ ቤተ ክርስቲያን አሰራር ላስተምራችሁ። ፍልሰታን ቤተ ክርስቲያን ውዳሴ ማርያም ታዳምጡ ነበር? እስቲ ታዳምጡ የነበራችሁ ውዳሴዋ ሲተረጎም እስቲ ከፍ አድርጉት እጃችሁን አይዟችሁ። እሰይ እስቲ ከሴቶቹ እሰይ እስቲ እንግዲህ ልብ በሉ። ውዳሴ ማርያም ትርጉም ላይ 16ቷንም ሲተረጎም የሰነበተ ነው። ልብ በሉ ላይ ብቻ የምናነበው ሌላ የምንሰራው ሌላ። ጠባችን ከማን ጋር ነው? ከማን ጋር ነው ጠባችን? ቃሉ የሚለው ሌላ፣ እኛ ሌላ ከሰራን ጠቡ ከማን ጋር ነው የሚሆነው? ከማን ጋር ነው ጠቡ? ልብ በሉ። አንደኛ ህንፃ ቤተ ክርስቲያን አሰራር ላስተምራችሁ የጠራኋችሁ። ሁለተኛ ስርዓተ ቤተ ክርስቲያን ላስተምራችሁ ነው የጠራችሁ አለና ወደ ምስራቅ ወሰዳቸው ይላል። የእናቴ አይዞህ
ትንሽ ይቀርች ህንጻ ቤተክርስቲያን አሰራርን ስርዓተ ቤተክርስቲያን። ከዚያ በኋላ ወደ ምስራቅ ወስዶ 3 ድንጋይ ያቀረበ 24 አደረጋቸው ይላል። እንደገና 12 አደረገ ይላል። 24 ማድረጉ የእናቴ ልጅ ቁመቱን 24 አደረገው ይላል። 24ቱ ካህናተ ሰማይ ያለ ረፍት ማመስገናቸውን 12 ወንጌል በእናንተ በመላው ዓለም ይህ አሰራር በመላው ዓለም በእናንተ እንዲደርስ ከዚያ በኋላ ራሱ ገባሬ ሰናይ ሆኖ እመቤታችን አመጣት። እመቤታችን ባረገች በ4ኛው ዓመት ሰኔ 20 ማታ አንዱ መቅደስ አንዱ ቅድስት ሶስተኛው ጣራውንና ቅኔ ማህሌቱን አርጎ በሶስትነቱ ራሱ ቀድሶ እመቤታችን መንበር አርጎ ገባሬ ሰናይ አርጎ ራሱ ገባሬ ሰናይ ቅዱስ ጴጥሮስ ተራዳይ ቅዱስ እስጢፋኖስ ሌሎቹን እንደየማረጋቸው አስቀምጦ ታላቋን ቤተክርስቲያን በእናቴ ስም እስከ መጽአት ድረስ ሲሰራ ቤተክርስቲያን በዚህ አይነት ስርዓት ስሩ። መጨረሻ ላይ እኔ ዘሳ አንትሙኒ ከመዝ ግበሩ ከዛሬ ጀምሮ በዚህ አይነት ስሩ ብሎ ክፍል 3 ቅዳሴ ማርያም እንደገና ውዳሴ ማርያም ቀዳሚት ትርጉም ላይ አንቱ መሶበ ወርቅ ሙሴ የሰራት መቅደስ ቅድስት ደብተራ ኦሪት በ3 እግረ መንገዱን ላንሳው ብዬ ነው። ከዚህ በኋላ የእናቴ ልጅ መስቀሉን እዛ ላይ አሳረፉ። አርዮስ የእሌኒ ልጅ 318 ሊቃውንት ተሰበሰበ በአዋጅ። አርዮስ ተጠራ። እስቲ እንግዲህ ጌታችንን ፍጡር ብሎታልና ያስተምር ይንገር ተባለ። ወዴት ያምጣው? ወዲያ ቢጠየቅ ወዲህ ቢሉት ወዲህ መላው ጠፋ። ወዲያው ጸሎተ ሃይማኖትን ደረሱ። ስብሰባቸው 3 ቀን ነበር። ንጉሱ ቆስጠንጢኖስ ሲቆጥራቸው የታወጀው 118 ናቸው የመጡት። ለእስክንድሮስ አፈ ጉባኤ ነው። የሚገርመው ውስጥ ስብሰባው ላይ 319 ያያል። ምግብ 319 ሲልክ ሀገር ግን አንዱ አይበላም። ለካ ንጉሱን ተቀምጦ ስብሰባውን አብረው ይመሩ ነበረ። አብሯቸው የተቀመጠ ንጉስ ነው። ሌላው ንጉስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከ318ቱ ሊቃውንት ጋር አብሮ የነበረ ጌታ የኛ ጌታ መድኃኒዓለም ክርስቶስ በሕገ ኦሪቱ በኖህ መርከብ የተመሰረቱት ተዋህዶን እንደገና አርዮስን ድል ነስተው አጸኑ። መጨረሻ የሚለው ሲያጣ አምኛለሁ አላቸው። አመንካው? እሱ ግን በአፌ አምኜ በልቤ ብክድ ማን ያውቃል አለ። አመንካው? እሰያሉ ደስ አላቸው ወንድሞቼ። በል ቅዳሴ ግባና ገብተህ አቁርበን ያን ፍጡር ያልከውን እነሆ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ ብለህ አቁርበን ያሉት ቅዳሴ ገባ ለብሶ። አቤት ድፍረቱ! እንደ ዛሬ ደፋሮች ገባ። አሐዱ አብ ቅዱስ አለ፣ ህብስቱን ተቀበለ። አቤት ከየት ያምጣው ወልድ የለም። ጋፋ ወደ ታች ልብሱን አውልቆ ህብስቱን አስቀምጦ ከአጥሩ ከመቅደስ እየተንቀዠቀዠ ሄዶ መስከረም 21 ቀን አንጀቱ መላው ሆድቃው ተዘርግፎ የሞተበት ዕለት ተዋህዶ የጸናችበት ዕለት ነው። ክብር ምስጋና ለመድኃኒዓለም ክርስቶስ። መስከረም 21 ራሱ ወርዶ እናቱን ቤተ መቅደሱን ራሱ ሰርቶ መቅደስ ቅድስት ቅኔ ማህሌት ከዛሬ ጀምሮ ከዚህ ስርዓት የወጣ እንዳትሰሩ ዘዳግም 12 ቁጥር 32 ቃሌን እንዳትጨምር፣ ቃሌን እንዳትቀንስ፣ ቃሌን እንዳትከፍል። ዘዳግም 12 32 እንደገና አሁንም ቅዳሴ ማርያም ላይ ሰኔ 21 ስንክሳሩን የሚዩት እምይእዜሰ አንትሙኒ ከመዝ ግበሩ ከዛሬ ጀምሮ እንዲህ አድርጋችሁ እንድትሰሩ ብሎ አቁርቧቸው። እመቤታችን ባረገች በ4ኛው ዓመት ሐዋርያትን ባርኮ በፊልጵስዩስ ባርኳቸው አረገ። አሁን ፊልጵስዩስ ራሽያ ጠረፍ ላይ መላ ዓለም ትሪያስ ብሎ 3 ማለት ነው። ዓለም ይጎርፍበታል። የዓለም ቱሪስት ትሪያስ ራሽያ ጠረፍ ላይ ነው ያለው። ቤተ ራሱ የሰራው መድኃኒዓለም። ከዚህ ውጭ ብንሰራ ተጠያቂዎች። አዳዲ ማርያም ሄዳችሁ ካላችሁ ዋሻ ናት። ለመስቀል አይመችም። አባቶቻችን ምን አደረጉ?
አናቷ ላይ ከውጭ መስቀል ተክለዋል። ላሊበላ ሄዳችሁ ካላችሁ ዋሻ ውስጥ አናቱ ላይ መቅደሱ ላይ መስቀል አለ። መስቀሉና መንበሩ ዶሙ ላይ ያለው ወይም ጉልላቱ ላይ ያለው መስቀል መሶበ ወርቅ ነው የሚቀመጠው አናቱ ላይ ጉልላቱ ላይ መሶበ ወርቁ ላይ መስቀሉ የሚተከለው። መስቀሉ እቺ የመስቀሉ የቂጡ ጫፍና መንበሩ ላይ መሀከሉ ላይ ርስቱ ካልተገናኘ መስዋዕት አይለወጥም። ስለዚህ እናቴ ልጅ ጥሩ ጊዜ ተገናኝተናል። ሁሉንም አስተካክሏል። ይሄም የፈረሰው ውስጡ ሰፊ ነው፣ የተመቻቸ ነው። መቅደስ ቅድስት መቅደሱንና ቅድስቱን አሁኑን አውጡና ተከሉ። ያኔም አብሮ ተሰርቶ ቢሆን ይሁን አይመጣም። ይሄንንም አስተካክላችሁ ስሩ። ቤተልሔሙ ምስራቅ ነው መያዝ ያለበት። ፀሐይ መውጫ የሚመጣው ፀሐይ ነው። ቤተልሔም ነው የተወለደው የኛ ጌታ። ስለዚህ እናቴ ልጅ ስራሽ ይከተልሽ። እሌኒ ስራዋ ተከተላት። የተባረከ ልጅ ወለደች። 318 ሊቃውንት ተጠራ። መስከረም 21 ድል ነሱ። ተዋህዶ እንደገና አበበች። አርዮስ አንጀቱ ተዘርግፎ ወድቆ ሄደው ሲያዩ አባቶቻችን እላው ላይ እዛ ተዘረገፈው ልቡ ላይ ወልድ ፍጡር ይላል። አላምንም፣ አታለለ። ዛሬም አባቶቻችን የተዋህዶ ልጆችን ያታለሉ እንደ አርዮስ ከመቅደስ እያወጣ ይጣላቸው መድኃኔዓለም ክርስቶስ ንቀውታልና ታቦቱን ሲዳስሱ አልፈሩምና አላፈሩምና እንደ አርዮስ እያወጣ ይጣላቸው መድኃኔዓለም ክርስቶስ። የአባቶቻችን የተዋህዶ አምላክ አሁንም ክብሩን ያሳየን እግዚአብሔር። እመብዙኃን ተብላ እመቤታችን በ318 ሊቃውንት በዕለተ ቀኗ ድል ያገኙበት ልጇ መድኃኔዓለም ሕያው የባሕርይ አምላክ መለኮት ከአብ ከባሕርይ አባቱ ከባሕርይ ሕይወቱ ከመንፈስ ቅዱስ ትክክል መሆኑ የጸናበት ቀን ነው። ክብር ምስጋና ለእሱ ይሁን። የኔ ጌታ መስቀሉ ግሸን የገባበት ደብረ ከርቤ የተባለበት ከዚያም በኋላ ለእህታቸው ለንግሥት እሌኒ የአፄ ዘርዓ ያዕቆብ እህት እሌኒ ይባላሉ። በያንቺም እህታችንን ስሪ እኔ እግዚአብሔር አብን እሰራለሁ ብለው ያ የመጣው ጽላት በአባ ፈቃደ ክርስቶስ ከየመን ቤተ መቅደሱን ሰርተው በስተ ምዕራብ 7 ታላላቅ ድንጋዮች ይህን የሚያካክሉ አሉ። እዛ መካከል በወርቅ በብር በእርሳስ በነሐስ በብረት በ5 ሳጥን ተለብጦ በ5 ሳጥን ውስጥ ተደርጎ በከባድ ሰንሰለት ጣራው ላይ ተሰቅሎ ያለው ተንሳፎ መሬት አይደለም የተቀመጠው። ጊዜው ሲደርስ ይወጣል። ሕይወቱ የተረፈ ጥቂት ይተርፋሉ። እነኛ የተረፉት መስቀሉ ሞቶ ደሙ ይፈወስበታል፣ ሞት ይነሳበታል። የኔ ጌታ ክብራችን እግዚአብሔር ይችን ቀን ያሳልፈን ይሄን አታላ ያደረገልን እንደሆነ ክብሩን ለማየት ያብቃን። መስቀሉም ይወጣል። ዓለም የኢትዮጵያን መስቀሉንም ክብሯን ለማየት ይጎርፋል። ባጭር አድርጎ ያሳየን። ሰላሙን ይስጠን፣ ከማናውቀው አደጋ ይሰውረን። እናንተን ያበዛ አንደበቴን ያከናወነ ዛሬው ዕለት ያደረሰን ክብር ምስጋና ይግባ። ርዕሳችን ስራሽ ይከተልሽ ነው ቢላት ስራዋ ተከትሎ የተባረከ ልጅ ወልዳ መስቀሉን አውጥታ ለዚህ አብቅታለች። ስለዚህ መስቀል የሴቶች በዓል ነው። እናቶቻችን ቁም ነገር አላቸው። ንጹሐን ከሆኑ ማህፀናቸውን ይባርካል። የተባረከ ማህፀን የሚወለድበት የሚሰራበት በእናታቸው ማህፀን ይመረጣሉ። የእናት ልጅ መንፈስ ቅዱስ ስራ ለመስራት ወንድና ሴት አይልም። ለመንፈስ ቅዱስ ተመቻችታችሁ ተገኙ። ለመንግስተ ሰማያት ያብቃን። የአርሴማ አምላክ ክብሯን ያውርሰን፣ ገባችበት ያግባን። ዛሬ ዓመት ያድርሰን፣ ከማናውቀው አደጋ ይሰውረን መድኃኔዓለም ክርስቶስ። ተነጋግራችሁ ቀጠሮውን በቅርብ አድርጉልኝ። እንዴት እንደተቆፈረ እሌኒ ማን እንደነበረች እንዴት ለዚህ እንደበቃች እንማረዋለን። ቸር ያገናኘን። ስራሽ ይከተልሽ። ሁላችንንም ስራችን ነው የሚከተለን። የዘራነውን ነው የምናጭደው። እንዳትረሷል።